መግለጫው አንድ ነገርን ታሳቢ ያደረገ ጦርነት በመግለጫው ውስጥ እነዚህ ወደ 200 የሚደርሱ የትግራይ ኃይሎች ከፍተኛ አመራሮች ጦርነት የሚደርሱበት ወይም ጦርነት እንደሚያስነሱ ወስነው ወደ ጦርነት መግባት ብቸኛ አማራጫቸው እንደሆነ ወስነዋል። ሶስቱን ታሳቢ ያደረገ ነው። እርግጠኛ የሆኑበት ነገር አለ። እሱ ጦርነት እንደሚሆን እርግጠኞች ናቸው። በመግለጫው ውስጥ እሱ በግልጽ ይናገራል። እና እሱን ከግምት ስላልማስገባታቸው ወይም ደግሞ እርግጥ ስለመሆኑ አንድ ነገር ልንገራችሁ። እንዳልኳችሁ እኛም እነ ደብረጽዮን ነን ብለው ነው የመጡት። ስለዚህ የሚከራከር ካለ አይ ቲንክ ሁሉ መከራከር የሚፈልግ ሰው ብቻ ነው የሚሆነው። ራሳቸውን ያሉት እኔም ዶክተር ደብረጽዮን ነኝ ነው ያሉት። እኔም እና ፈትለወርቅ ነኝ ነው ያሉት። እኔም እና አማኑኤል ነኝ ብለው እንዳትለያዩን ብለው ነው የመጡት። ሰው የነሱ ስጋት የኛም ስጋት ነው። እነሱ ያሉበት ሁኔታ እኛም ያለንበት ሁኔታ ነው። የነሱ ውሳኔ የኛም ውሳኔ ነው። የነሱ አቋም የኛም ነው። እነ ዶክተር ደብረጽዮን ውስጥ ናቸው ያሉት። በራሳቸው አንደበት እንደተናገሩት የህልውና አደጋ ውስጥ ናቸው። ፓርቲው እንደ ፓርቲ አደጋ ውስጥ ነው። እሱ እንደ ግለሰብ አደጋ ውስጥ ናቸው። ብዙ ጊዜ ያለው የህልውና አደጋ ውስጥ ያለ አካል አርፎ ሊቀመጥ አይችልም። አርፎ የሚቀመጥ ከሆነ እነዚህ የህልውና ስጋት ውስጥ የከተቱት ሁኔታዎች እያደጉ እሱ ደግሞ እየሟሟ እነዚህን ሁኔታዎች መቋቋም የማይችልበት ደረጃ ላይ ይደርስና የሚፈራውን እጣ ፈንታ ይጋፈጣል ማለት ነው። መጥፋት። ስለዚህ አርፎ መቀመጥ አይችልም። መታገል አለበት። ይህንን የህልውና አደጋ ውስጥ የከተተውን ሁኔታ ትራንስፎርም ማድረግ አለበት። በህግ ሄዱ፣ ህጉ አወጣቸው። በፖለቲካ ሄዱ፣ በዚህ አይሆንም ተባለ። እኛ የተሻለን እናንተ የምትፈልጉትን እናስፈጽማለን፣ ከእናንተ ጋር በጋራ እስከ ቀበሌ ድረስ መስራት እንችላለን አሉ ጠቅላይ ሚኒስትሩ ድረስ ሄደው። እኚህ ከሃዲ ናቸው። የፍላጎታችንን የትግራይን ህዝብ ጥቅም ክደዋል። ከውጭ ኃይሎች ከምናምን ጋር እንደዚህ ሰርተዋል። ቅርስ አሉ። ህዝቡም በነጌታቸው ረዳ ላይ ማፈሳል። ያላቸው አማራጭ አንድ እጅ መስጠት ነው። እጅ መስጠት ማለት ከነጌታቸው ጋር ሊያስማማቸው የሚችለውን ነገር ማድረግ። እሱን አያደርጉት። ይህን ማያደርጉት ከሆነ የቀራቸው አማራጭ ምንድነው? ኃይል። ያን ሁኔታ ትራንስፎርም ማድረግ አለባቸው። መቀየር ዝም ብሎ ሊያዩ አይችሉም። እነዚህም ወደ 200 የሚደርሱ ትግራይ ኃይሎች ከፍተኛ አመራሮች ይሄው አይነት ሁኔታ ውስጥ ነው። ስለዚህ ዶክተር ደብረጽዮን ሄደዋል እንደ ፖለቲከኛ በፖለቲካው መንገድ ምናምን ያላቸው አማራጭ የኃይል ስለሆነ የኃይሉን አማራጭ በሚወስዱ የራሳቸው ሰዎች በኩል መጡ። የቀራቸው አማራጭ ጦርነት ስለሆነ ጦርነቱን በሚመሩት የራሳቸው ሰዎች ተገለሉ። በዚህ መግለጫ ውስጥ እነ ደብረጽዮን ይታያሉ። አልዋሹም፣ አላድበሰበሱም። አሻሚ ትርጉም እንዲኖረው ማለት ነው። በግልጽ የመጡት ለዛ ያለን አማራጭ ጦርነት ነው። ስለዚህ የኛ ፍላጎት የማይጠበቅ ከሆነ
እንደ ጨው እየሟሟን ስናልቅ ዝም ብለን አናይም። ወደ ጦርነት እንገባለን የሚል መልእክቷን በእነሱ በኩል እነ ዶክተር ደብረጽዮን የተገለጡት በጣም ማለፋቱ የነ ዶክተር ደብረጽዮን መግለጫ ነው። ብቸኛው አማራጫችን ጦርነት። እነዚህ ሰራዊቶች እነ ደብረጽዮን እንኳን የመጡት እነ ደብረጽዮን ያላቸው አማራጭ አሁን ማነው? የኛ ነው። እነ ደብረጽዮን የቀራቸው አማራጭ ምንድነው? ኃይል ነው። ጦርነትን ታሳቢ አድርገው በዚህ መግለጫ ውስጥ የፕሪቶሪያው ስምምነት ምን እንለዋለን? እንዲፈርስ ወሰናል። ጊዜያዊ አስተዳደሩ ፕሪቶሪያ ስምምነት መሰረት በቲፒኤልኤፍ እና በብልጽግና ወይም በፌዴራል መንግስት በጋራ ይፈጠራል። የተፈጠረውም እንደዛው። አሁን ግን ምን እያሉ ነው? አፍርሰን በራሳችን አምሳል መቅረጻል። በዚህ ጉዳይ ጣልቃ እገባለሁ የሚል አካል ካለ ያውቁታል እየጣሱት እንደሆነ ያውቃል። ስለዚህ ሲጥሱት ጣልቃ የሚገባ አካል እንደሚኖር ያውቃል። ጣልቃ መግባት አትችልም ብሎ በህግ መከልከል አይችሉም። ስለዚህ ምን እያሉ ነው? ያስተምራሉ። ምርጫ የለንም ነው ያለው። ምርጫ ስለሌለ ይሄ ጣልቃ የምትገቡ ከሆነ በኃይል እንታለን። መልእክት ነው ያስተላለፉ ያሉት። የዛሬ መፈንቅለ መንግስት አይደለም የሚመላቸው ቢሆን ፈንቅለው ነበር ይሄን ነገር። ለዚህ ሲባል የትግራይ ህዝብ ፍላጎት፣ የትግራይ ህዝብ ጥቅም በአደባባይ ተክዶ የውጭ መጠቀሚያ የሆኑትን አካላቶች አንስተን በትግራይ ህዝብ ፍላጎትና ጥቅም ስንል ጥር ምናምን ቀን 2017 ዓ.ም እንዲተቆጣጥረን አልነበረም። በፈንቅለ መንግስት ቢሆን ያልነበር መልእክት ነው ማስተላለፍ የተፈለገው። የቀረን አማራጭ ጦርነት ነው። ወደዛ ልንገባ ነው ምንችላለን። እንግባ ወይስ ህጋዊነታችንን በሚመለከት እንደራደር? እንግባ ወይስ ጊዜያዊ መንግስቱን በሚመለከት እንነጋገር? ምን ትላላችሁ የሚል መልእክት ነው። መልእክቱ ለአንድ ወገን ብቻ አይደለም። በተለያየ አካል በኋላ መጥተናል። ግን አንዱ ስምምነቱ ፈርሷል። ሁለተኛው ሀገር ነው ማለት ነው። ትግራይን እንደምንድን ነው የሚያደርገው? እንደ አንድ ነጻ እንጂ በፌደራል ስርዓት ከኢትዮጵያ ጋር የተገናኘች ወይም በፌደራል ስርዓት ውስጥ የኢትዮጵያ አካል የሆነች ክልል አድርጎ አይደለም። እንደዛ የሚያዩ ቢሆን ኖሮ በህግ የተደነገገ የአፍሪካ ገብነት እንታመቅ። ስለዚህ ሀገር እንሆናለን። ይሄም ምንድን ወደ ጦርነት መግቢያ ነው። ምክንያቱም ህጋዊ ሂደት ያልተከተለ ነው። ሀገር መሆን ይቻላል። ራሱን የቻለ አካሄዳል። ጊዜ መንግስቱን እናነሳለን። ጣልቃ ማትገቡብንም እንደ ሀገር ራሳችንን እንቆጥራለን። ለዛው ጦርነት እንድናደርግ ነው ምን ትላላችሁ የሚል ማለት ይሄን ጊዜ መንግስቱ በዚህ ጉዳይ የሚመለከተው ፌደራል መንግስት ካልተባበረ በእኛ ፍላጎት ካልሄዳችሁ ወደ ጦርነት እንገባለን የሚል መልእክት ነው የተላለፈው እንጂ መፈክረ መንግስት በግልጽ የመጡት በመግለጫ የመጡት በዛ ነው። መፈክረ መንግስት ቢሆን በኃይል ነበር የሚመጡት። ሰበር ዜና ብሎ ነበር ይህን መገንዘብ ያስፈልጋል።
እነዚህ ነገሮች ላይ እርግጠኛ ናቸው። እነዚህ ነገሮች ታሳቢ ያደርጉ መልእክቱ ለጊዜያዊ መንግስቱ ለፌደራል መንግስቱ መልእክት ነው ያስተላለፉት። ምርጫ የለንም ይላሉ። የቀረን አማራጭ ይሄ ብቻ ነው እያሉ ያሉት። ሌላ ወገን እንደማይከተላቸው በአዎንታዊ መልኩ እንደማይመልስላቸው ስለገባቸው ይህን መልእክት አንድ የራሳቸውን አመራሮች ሞራል ለመገንባት ወደ ጦርነት የገቡ ነው። ስለዚህ ሞራል መገንባት ያስፈልጋል። ሰራዊቱ ከእናንተ ጋር በግልጽ የመጡት በግልጽ የመጡት የአባላቱ የአመራሩ እንደዚሁም አንዳንድ በጣም ጽንፍ የያዙ የትግራይ ብሔርተኞችም ሞራል ተነክቷል። ትግራይ ውስጥ ባለው ሁኔታ አንድ ጌታቸውን መንቀል አለመቻሉ ህወሓት ለመንቀልም የፌዴራል መንግስቱን ማስፈቀድ ሲያስፈቅድም አይሆንም መባል አሁንም ሲባል አርፎ መቀመጡ ሞራል ሰብሯል። ሞራል ሰብሯል። ይህን ሞራል መገንባት ያስፈልጋል። ወደ ቀራችሁ ብቸኛ አማራጭ ነው። ከኛ አቅም በላይ አይደለም ያሉት ነው እና ይህን ዶክተር ደብረጽዮን እኛ ምን ነፈጥ ወርቀናል እኛ ምን አማኑኤልን እያሉ የመጡት በዛ ነው። ከጎናችሁ ነን አጥፍሩ አይዟችሁ የሚል ሞራል ግንባታ አለው ውስጥ ያን የተሰበረ ወይ የወደቀ ሞራል ለማንሳት ቀላል እንዳይመስላችሁ ህወሓትን የሚያክል ድርጅት ትግራይ ላይ ምንም መፍጠር አትችልም እና ምንም መፍጠር እንደማይችልም ሰላማዊ ትግል ይቀጥላሉ። ህዝባዊ እምቢተኝነት ያደርጋሉ ሲል ለአባላቱ ለአመራሮቹ የሚኖረው ህመም መገመት ይችላል። ለአንዳንድ በጣም ጽንፍ የያዙ የትግራይ ብሔርተኞች የሚኖረው ህመም ቀላል አይደለም። ያን አንደርስታንድ አደርጋለሁ። በዚህ ምን ሞራል ማንሳት ያስፈልጋል። ሰራዊቱ ምንድነው ከጎናችሁ አይዟችሁ በጊዜ የመጡት በዛ እንዲህ ወለም ዘለም ማለት አልተፈለገም። ወደ ቀራቸው ብቸኛ አማራጭ እየሄዱ ነው። ስለዚህ ሞራሉ የተነሳሳ አባል አመራር መኖር መቻል አለበት። ሞራል መገንባትን በያዝ ሁለተኛው ቅቡልነት እንዲኖር ሰራዊቱ በህዝቡ ውስጥ ቅቡል እንደነ ዶክተር ደብረጽዮን አይታይም፣ እንደነ ጌታቸው ረዳ አይታይም። ሰራዊቱ የሚታይበት ቲያይ ለየት ያለ የቀረበበትም አንዳንዶች ያቀረቡበትም ሰራዊቱ የትግራይ ህዝብ አለኝታ አድርገው ትግራይ ህዝብ የሚተማመንበት የማይበገር እንደዚህ ያደርገው ነው የሚያደርገው የትግራይ ህዝብ እንዲኮራበት ምናምን አድርገው ነው ያቀረቡት። የተለየ እይታ አለው ሰራዊቱ በትግራይ ፖለቲካ ማህበረሰብ ዘንድ። ይሄ ሰራዊት ከአከሌ ጎን ነኝ ሲል ተዝራው ቅቡልነትን ያስገኛል። የጠፋም ካለ የቀነሰም ካለ ያካክሳል፣ ይመልሰዋል። ይሄ አካል ያንን በህብረተሰቡ ውስጥ ለሱ የተሰጠውን ነገር ተጠቅሞ ለማንም ሻምፒዮን እያደረገ ነው። እነ ደብረጽዮንን ሻምፒዮን እያደረገ ነው። እኚህ ናቸው ለእናንተ የሚጠቅሟቸው ያልካዷቸው ናቸው።
ለፍላጎታችሁ ለጥቅማችሁ ታማኞቹ እነዚህ ናቸው። እነዛ ከሃዲ ናቸው። የሚሰሩት ለእናንተ አይደለም፣ ለውጭ ኃይል ነው። አንዱን አሸናፊ ሌላውን ተሸናፊ በማድረግ እነ ደብረጽዮን ያሉትን ቅቡልነት እንዲያገኙ ማገዝ። ለምን? ወደ ቀረው ብቸኛ አማራጭ ወደ ጦርነት ሲኬድ ይህ ቅቡልነት ስለሚያስፈልግ፣ ይህ ቅቡልነት ስለሚያስፈልግ የግድ በዚህ ግልጽነት መምጣት ያስፈልጋል። ግልጽ አሻሚ ትርጉም በማይሰጥ አይነት መልኩ መምጣት ያስፈለገበት ሌላኛው ምክንያት ያለውን ቅቡልነት ተጠቅሞ ያንን ቅቡልነት ወደ ዶክተር ደብረጽዮን ማዞር ያስፈልጋል። ምክንያቱም የህዝቡ እንትን በጣም አስፈላጊ ነው። ቅቡልነት አስፈላጊ ነው ለጦርነት ሲኬድ። ድሮም ቢሆን ያ ቅቡልነት ስለነበራቸው ያ የህዝብ ድጋፍ ስለነበራቸው ነው መትረፍ ያሉት እንጂ በእነሱ አቅም ነበር። የእነሱ አቅም 21 ቀን መጓዝ አልቻለም። ከ3 ሳምንት በላይ መሄድ አልቻለም የእነሱ አቅም። ከዛ በላይ ያስኬዳቸው ከዛም ውጪ አሁን ኢትዮጵያ ፖለቲካ ውስጥ ተርፈው ሁለተኛ እድል አግኝተው መንቀሳቀስ እንዲችሉ ያደረገው የህዝብ አቅም ነው። ያን የህዝብ አቅም አሁን ማግኘት ይፈልጋሉ። በማን በኩል? በሰራዊቱ በኩል እነሱ ሞክረዋል። እንዳልኳችሁ ሞራል መገንባት ለአባላቶቻቸው፣ ለአመራሮቻቸው፣ እንደዚሁም ደግሞ የሰራዊቱንም የህዝቡንም ቅቡልነት ወደ ዶክተር ደብረጽዮን ማምጣት ለጦርነት ስለሚያግዝ ስለሚያስፈልግ ተጽዕኖ ለመፍጠር ስለሚያግዝ ስለሚያስፈልግ ሁለተኛው ምን ዓላማው። ሶስተኛው ስሌት ማበላሸት ነው። የነ ጌታቸው ረዳ ስሌት ማበላሸት ያልጠበቁት መግለጫ ነው። ግን እነ ጌታቸው ረዳ ያልተለመደ ነው የሚሉት እና ዓላማው መፈንቅለ መንግስት ማድረግ ነው የሚሉት። ይህን ፈልጋል። ሰርፕራይዝ ነው ማድረግ የፈለጉት። ማሸበር ነው የፈለጉት። ለምን? ያ ሲሆን ስሌት ይበላሻል። እነ ጌታቸው ረዳ በስሌት ነው እየሄዱ ያሉት። መልስ ሲሰጡ በተጠና አይነት መልኩ እነሱን ተከትለው ሲሰጡት እና ዶክተር ደብረጽዮንን ተከትለው ከዚህ ውጪ እርምጃ አይወስዱባቸውም። እንዲሁ ህዝቡ እንዲያውቃቸው ነው ያደረጉ ያሉት። እነሱ ብዙ በተናገሩ ቁጥር ያስተውሳሉ። የሆነ ጊዜ እኮ እነ ደብረጽዮን ሚዲያ ላይ ቀርበው ብዙ ነገር ከማበረሻታቸው የተነሳ በትግራይ ፖለቲካ ማህበረሰቦች በኩል ሚዲያ ላይ ቀርቦ የተሻለ ነው አይቀርቡ ተጋብዟቸው የሚል አይነት ክርክር ሁሉ ነበር። ብዙ ነገር ነው የሚዘከዙት፣ ብዙ ነገር ነው የሚያሳፍሩት የሚል ማለት ነው። ያንን ነው ማስጠት። በተናገሩ ቁጥር እንገመታሉ። በተናገሩ ቁጥር ዋጋቸው ይሰማል። አሁን ይህን መግለጫ ተመልከቱ። እነዚህ ሰዎች የሆነ ሰሙና እውነትም እናንተማ የታላቁ ጄኔራል ናችሁ እስከ ማለት ሄዱ። ይህ ማሳጣ ህዝቡን የሚያቸው ለትግራይ ህዝቡ ስንታገል ነበረው ህዝቡት እኛቸው እንዴ እንደዛ ራሳቸውን አሳብጠው ስታገል ነበሩት። እኛቸው እንዴ እንደዚህ ዋጋቸው ይቀንሳል። ከመጨረሻ ላይ ቀላል ነው፣ ብዙ ረብሻ በማይፈጠር አይነት መልኩ ፒክ ማድረግ ነው። ራሳቸው አቅማቸውን ተገንዝበው እጅ የሚሰጡበት ሁኔታ ይፈጠራል። ይህን ስሌት ማበላሸት ይፈልጋል። ሰርፕራይዝ ነው ያደረጉት።
ልንሰለጥናችሁ ነው። ምን ልንላችሁ ነው? ይሄ አካል ከዚህ ስሌት ወጥቶ እርምጃ እንዲወስድ ወይ የሆነ ነገር እንዲያደርግ በዛ የሚረበሽ የሚበላሽ ነገር ይኖራል እንጂ መፈንቅለ መንግስት ይፈል ይላል ነበር። መቼም 200 ከፍተኛ አመራሮች ተመሳሳይ አቋም ይዘው እነዛ ጥቂቶች ከነጌታቸው ጋር ያሉት ተከላክሏቸው ሰራዊቱ እምቢ ብሏቸው ከነሱ በታች ያለው ማለት ነው አይደለም። ፍላጎቱ ቢኖራቸው ያደርጉት ነበር። ግን ማስደንገጥ ነው የፈለጉት፣ ማሸበር ነው የፈለጉት። መዋቅሩን ለበጥበጥ ነው የፈለጉት። በዚህ ጊዜ ትንሽ የኃይል ሚዛኑ ተቀይሯል ብሎ ወደዛ የሚያዘነብል ይኖራል። ህዝብ ውስጥ አለመረጋጋት ይፈጠራል። መዋቅሩ ቢዚ ነው የሚሆነው። ነገታቸው ወደ ስጋት ውስጥ ነው የሚሆነው። በእንደዚህ አይነት ጊዜ የሚወሰነው ውሳኔ በዶክተር ደብረጽዮን እነሱን ለማሰጣት ይጠቅሙበታል። ስሌት ማበላሸት ነው የተፈለገው። ረጋ ብለው ያችን ብቻ መግለጫ ሰጥተው ቅድም ያልኳት በህግም በሞራልም ተቀባይነት የለውም ለአንድ ህገ ወጥ ቡድን የወገናችሁት ብለው ቀሪውን ግን ከካቢኔ በኋላ ጠብቆን ስሜት ይረግባል። የተሰላ አይነት ምላሽ ይሰጣል። አልተረበሽንም ነው ወዲያው የካቢኔ ስብሰባ ይቀርብ። መፈንቅለ መንግስት ማድረግ የሚፈልግ አካል መፈንቅለ መንግስት ላደርግ ነው እያለ ካቢኔ ስብሰባ ጠብቀው ብዙ አንድ ላይ ነው ወስዶ የሚያደርገው ቦታ የሚያደርገው አልተረበሹ ነው ጌታቸው ጋር ያንን ይፈልጋል። ረጋ ማለት ነው የሚፈልገው። ባለፈው ነግሬያቸዋለሁ። በነጌታቸው ንግግር ውስጥ በነጌታቸው ድርጊት ውስጥ የነ ዶክተር ደብረጽዮን አቅል ተገናኝተው ሲረበሹ አላቸው፣ ሲሸበሩ አላቸው፣ ሲፈሩ አላስተዋላቸው። አንድ ሲመጡባቸው ሁለት ይሄዱ ምን እንደምታመጡ እኛችሁ ነው ብሎ ኢንተለጀንሳቸውን ብቻ ፍላጎታቸው ኢንቴንሽናቸውን ብቻ አይደለም አቅማቸውን ሁሉ ያሳጡ። ከወሰኑ ለምን አያደርጉትም? ማድረግ የሚያስከፍለውን ዋጋ ያን መፈለግ ለምን አያደርጉትም? 200 ጦር አመራር ተሰብስቦ ወሰነናል። ከወሰኑ ለምን አያደርጉትም? አቅም ስለሌለ ያን ማድረግ የሚያስከፍለውን ዋጋ መሸሽ ስለማይችሉ ሳይግልጽ ነው መቻል ካለበት። ግን ስሌት ማበላሸት ፈልጓል። የሆነ ረብሻ የተፈጠረ ነገር ተፈጠረ። ሰው እንዳለ ባንክ ሄዶ ገንዘብ ነው እውነት በትግራይ ጦርነት ሁለት ነገር ወስዶ ባንክ ቤት የነበረው ገንዘብ በሙሉ በህወሓት አመራሮች ተወስዶ ለጦርነት ሁለተኛ ባንክ ቤት ተዘግቶ ገንዘብ ያለው መከራና ስቃይ ውስጥ ገብቷል። ያህል በፌደራል መንግስት ታግዶ ያን ስለሚያስታውስ ሄዶ ገንዘቡን ማውጣት ነው። ጦርነት ውስጥ ልንገባ ነው በቃ በሚል ይሄን አይነት ነገር በመዋቅር ውስጥ እንደዚሁ በነጌታቸው ረዳ በመዋቅሩ በህዝብ ውስጥ ያሽግራል ይፈልጋል። አራተኛው ለፌደራል መንግስት የተላከ መልእክት ቅድም በደንብ ብየዋለሁ ይመስለኛል። ምን ትላለህ? ልንገባ ነው በቃ የቀረን አማራጭ ይሄ ነው። ያዝነውንም ይዘን እንፈራገጣለን እንጂ እንደዚሁማ በፍጹም እንግባ ወይስ እንነጋገር? ህጋዊነታችንን በሚመለከት
እንደዚሁም ደግሞ የአስተዳደሩን ስልጣን በሚመለከት ምን ትለናለህ? ሌሎቹን ጉዳዮች ተዋቸው፣ እንስማማለን። እንዲሁ ህዝቡን ከጎን ለማድረግ ስንል ነው ዛት ዲዲአር ምናምን የምንለው እንጂ እሱን እስከ ቀበሌ መዋቅር ድረስ እኮ አብረን መስራት እንችላለን። እሱ ስጋት አይገባ፣ ጠንካራ አይደለንም። ግን ህጋዊ ካልሆነ ህጋዊነታቸው አውቀቱ እንደገናም ደግሞ ከመዋቅሩ ተነጥለን ከቆየ ነገ ወደ ስልጣን መምጣት የምንችልበት እድል የለም። መዋቅሩን የያዘው አካል በምርጫው ጊዜ ራሱን ማስመረጥ የሚችልበትን አይነት ሂደት አድርጎ እንደገና ተመርጦ የህዝብ መንግስት ሆኖ ይቀጥላል። እኛ እንደዚህ መቆየት አንችልም፣ አልለመድንም። ሰው የያዝነውን ይዘን ወደ ጦርነት እንገባለን። ለምን ትለናለህ? ይኸው 200 ምናምን ከፍተኛ አመራሮች ከጎናችን ሆነው እንኳን መፈንቅለ መንግስት አላደረግንም። ግን ከተገደድን በቃ እናደርጋለን። ለምን ትለናለህ? የፌዴራል መንግስት በዝምታ ይቀጥላል ወይስ ምን ይላቸዋል? የምናየው ነው። ሁለተኛው ነገር ደግሞ በዚህ ተነሳስቶ የፕሪቶሪያው ስምምነት እንዲህ የሚጥሱ እንደዚህ የተደራጁ ምናምን አካላቶች አሉ፣ ሰው ህግ እናስከብራለን ምናምን የሚል መልእክት የፌዴራል መንግስት እንዲያስተላልፍም ፕሮቮክ ለማድረግ መተንኮስ። ፌዴራል መንግስት ምን ያህለው? ምክንያቱም እነሱ የሚናገሩት እነሱ የሚያደርጉት ጉዳይ በትግራይ ውስጥ ያለውን ልዩነት የማጥፋት እና መልሰው እንዲሰባሰቡ ለማድረግ እድል ይፈጥራል የሚል ስሌት ስላላቸው ዝም ይላል። የፌዴራል መንግስት ዝምታ ረብሿቸዋል፣ ጎድቷቸዋል። ስለዚህ በዚህ ተንኮስ አድርጎ በሰራዊቱ ገባል። ለደብረጽዮን ሲናገሩ ምን ሲሉ ነበር? ምንም ነው። አሁን ግን 200 ከፍተኛ የትግራይ ሰራዊት አመራር በአንድ ድምፅ ሲናገር ምናልባት የፌዴራል መንግስት መግለጫ ያወጣል። በዛች መግለጫ ውስጥ የሆነች ነገር ተፈልጎ ይሆን የትግራይ ህዝብ ላይ እንዲህ ሲፈጽም ነበር፣ አሁንም እንደገና ሊፈጽም ምናምን በሚል ህዝቡ እንደገና ለጦርነት ለመዘጋጀትና በአንድ በእነሱ ዙሪያ ለማሰባሰብ እንጠቀምበታለን። ይሄ ተሰምቶ ይሄ ታስቦ የተደረገ እንጂ ራሳቸውን በዚህ ልክ ግልጽ ማምጣት የሚኖረውን ፖለቲካዊ ኪሳራ ሳያሰቡት ሳይረዱት ለተው አይደለም። በመጀመሪያ ደረጃ ይሄ መግለጫ የአመራሮች የሰራዊቶቹ ሳይሆን እና ዶክተር ደብረጽዮን በሰራዊቶቹ በኩል እንዲነገር የተፈለገ መግለጫ እንጂ የሰራዊቶቹ አድርጎ ማየትም ስለታል። እነዛ በህግ ሞክረዋል፣ በፖለቲካ ሞክረዋል። ስለዚህ አሁን በኃይል እንገናኝ፣ ሰራዊቱ ከኔ ጋር ነው ከኛ ጋር ነው ያለው፣ ማድረግ የምንችለው ነገር አለ፣ ለአንዴና ለመጨረሻ ጊዜ እንጠይቃለን፣ ምን ትላለህ? ካልሆነ ግን የቀረን ብቸኛ አማራጭ ጦርነት ነው። ይኸው ምን ነው አለ። የፌዴራሉ መንግስት መሰጠም አልሰጠም ግን ወደ ጦርነት የሚሄዱ ጉዳዮች ስለማይቀር ሞራል መገንባት ለአባላቶቻቸው፣ ለአመራሮቻቸው፣ ለህዝቡን ቅንነት መልሶ ለማግኘት ይሞክራሉ። የነጌታቸውን ስሜት ማበላሸት፣ ማርጂናላይዝ ማድረግ ነው። በቃ ወደዛ እንዲገፉ ማድረግ፣ ከሃዲና ባንዳ ማድረግ ወስዱ ከነሱ እንዲመጣል ማድረግ፣ ሰራዊቱን ህዝቡን ፌዴራል መንግስት ፕሮቮክ አድርጎ እሱ የሚናገረውን ነገር እንደገና ለሌላ አይነት የፖለቲካ ግብ መጠቀም በሚያስችል አይነት መልኩ
ለመጠቀም እሱን ፕሮቮክ አድርጎ እንዲናገር ማለት ነው። ዝምታውን እንዲሰብር ማድረግ ይሄ ነው እኔ የገባኝ ነገር ይሄ ነው። አንዳንዶቹን ተከታትያለሁ። በዚህ አይነት መልኩ ይሄን እይታ ሲታይ አላየሁምና በዚህም አይነት መልኩ መታሰብ አለበት። ለኔ በደንብ የገባኝ ይሄ ነው ለማለት ነው። እንግዲህ ምናልባት ያሰሉት ስሌት ደካማ ነው ምናምን ሊባል ይችላል። ግን የሆነች ያሰሉት ነገር ግን እንዲሁ የግንዛቤ ችግር ኖሮባቸው ምን አይነት ነገር አይደለም። ምንም ቢሆን 27 ዓመት ምናምን ሀገር ይመሩ ናቸው። በዛ ልክ ባይማሩ፣ በዛ ልክ ባያድጉ፣ በዛ ልክ ግንዛቤያቸው ባይሰፋ ትንሽ ነገር ግን ይጠፋል። ነገሩን ግንዛቤያቸውን ለመለካት ብለን ብንጠቀመው ትንሽም አይነት ነገር እንዳላገኝ ማሳያ ነው። ከዚህ ውጪ የሰዎችን ኢንተለጀንስ ብዙ መለካት አልፈልግም። ፖለቲካ መንጠልጠል ነው።